የሙንሺድ መሐመድ ሰዒድ የቀብር ስነ ስርዓት ዛሬ በደሴ ከተማ ማለትም ጁምዓ ተፈጽሟል። ኡስታዝ አቡበከር አህመድና ኡስታዝ በድሩ ሁሴን ትላንትና በድንገት ወደ አኺራ ስለተሻገረው መሐመድ ሰዒድ የተናገሩትን ጽሁፍ ላንብብላችሁ። ይህ የምትመለከቱት ግለሰብ በሰርጉ ቀን በስካር መንፈስ ተነሳስቶም የሰርጉ ታዳሚ የነበሩ 3 እንግዶችን የገደለ ሲሆን በ4 ሌሎች ግለሰቦች ላይ ደግሞ የግድያ ሙከራ አድርጓል። ወድሻለሁ ከሚለው ንግግር ያልተናነሰ ወይም ከዛ የተሻለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቴ ተነክቷል በወንጀል ያስጠይቃቸዋል ያለቻቸውን እነ ዲያቆን ጽጌ ስጦታውንና ሌሎች 2 ግለሰቦች በጠበቃ በኩል ከሳ ዛሬ ሁለቱ በሕግ ቁጥጥር ስር እንደዋሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአቡኪ ኤችዲ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? አልሐምዱሊላህ እኔ ደህና ነኝ። በድጋሚ አላህ ጀነቱል ፊርደውስ እንዲወፍቀው ቀብሩን ኑር እንዲያደርግለት የረሱል አለይሂ ሰላቱ ወሰላም ጎረቤት እንዲያደርገው አላህን እየለመንን ለቤተሰቦቹ ድጋሜ መጽናናት እንመኛለን። ኡስታዝ አቡበከር አህመድና ኡስታዝ በድሩ ሁሴን ትላንትና በድንገት ወደ አኺራ ስለተሻገረው መሐመድ ሰዒድ የተናገሩትን ጽሁፍ ላንብብላችሁ። ለብዙዎች አስተማሪ ስለሚሆን በደንብ ሼር አድርጉት። ኡስታዝ አቡበከር አህመድ በፌስቡክ ገጹ ላይ እንደዚህ ብሎ ጽፏል። ሙንሺድ መሐመድ ሰዒድ ከልጅነት ኮትክተን ካሳደግናቸው ብቻ ሳይሆን ትልቅ ተስፋ ከጣልንባቸው ወጣት የደሴ ፍሬዎች መሃል አንዱ ነበር። በዛሬው ዕለትም ለጉዳይ ፈልጎኝ ቀጠሮ ይዘን ነበር። ድንገት ወደ አኺራ መሄዱን ስሰማ እጅግ በጣም ነው የደነገጥኩት። ሞት ማለት አጀል ማለት ይኸውም አይደል? እኔና እሱ ከያዝነው ቀጠሮ የአጀል ቀጠሮ ቀደመና ወንድማችን ልጃችን ወደማይቀረው ዓለም ተሻገረ። ኡስታዝ በድሩ ሁሴን ደግሞ በአባድር መስጂድ የወንድማችን መሐመድ ሰዒድ ሽኝት ላይ ይህንን ተናግሮ ነበር። ወንድማችን አብዱራሂም አህመድ እንዲህ ብሎ ጽፏል። 80 ሺህ ብር ነው ያለችኝ፣ ዑምራ ማድረግ እፈልጋለሁ። ከረመዳን በፊት ነው ይህንን የተናገረው ወንድማችን መሐመድ ሰዒድ። አላህ ይዘንለትና ወንድማችን መሐመድ ሰዒድ በዘንድሮው ረመዳን መጨረሻ ዑምራ መሄድን ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንኑ አማከረ። አረባከህ አንተ እኮ አቅም የለህም፣ ዋጋውም እኮ ውድ ነው፣ አንተ ደግሞ አቅም የለህም አሉት። በፍጹም አለ ሙሐመድ፣ ከረመዳን በኋላ ብትሄድ ይሻልሃል ብለው ሊያግባቡት ሞከሩ። አይሆንም፣ የረመዳን የመጨረሻዎቹን ቀናት ዑምራ ነኝ አለ ፈርጠም ብሎ። ምንድነው የመጨረሻ አደረግከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው። ቪዛ ፍለጋ ወጣ ወረደ። አልሐምዱሊላህ የአላህ ፍቃድ ሆኖ ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የአላህ ሱብሓነሁ ወተዓላ ቤት ሄደ። የሚወዳቸውን የረሱል ሰለላሁ ዐለይሂ ወሰለም ሀገርን ረገጠ። ዑምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አኺራ ሄዷል። እውነትም የመጨረሻው ዑምራ ነበረች። አያችሁ አይደለ? ቀደር ማለት ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቴ ተነክቷል በወንጀል ያስጠይቃቸዋል ያለቻቸውን እነ ዲያቆን ጽጌ ስጦታውንና ሌሎች 2 ግለሰቦች በጠበቃ በኩል ከሳ ዛሬ ሁለቱ በሕግ ቁጥጥር ስር እንደዋሉና አንዱ ካሁን በፊት ቀርቦ በዋስ እንደተለቀቀ ነው እየተነገረ ያለው ሶሻል ሚዲያ ላይ በሰፊው። ለመሆኑ መጅልስ ጠበቃ አለው ወይ? የባለሴጋው የፎይ የኦርቶዶክሱ ሰውዬ ከምን ደረሰ? በነገራችን ላይ እነ ዲያቆን ጽጌ ስጦታው እኩል ከነ ባለሴጋው እፎይ ጋር ሃይማኖት ተሳደቡ ተብለው በሕግ ቁጥጥር ስር ሲውሉ በጣም ነው የገረመኝ። ኦርቶዶክስ የሆነ ነገር ሲሆን ሕጉ ቶሎ ብሎ ይሰራል። ነገር ግን አንድ ኦርቶዶክስ የሆነ ሰው የሌላ መብት ከነካ እንዴ ኦርቶዶክስ አይደለም እንዴ ሲኖዶስ ተነካ ተቋም ተነካ ነው የሚባለው? እንዴት ነው ነገሩ ነው? ኢትዮጵያውነት በዚህ ያዛልቃሉ ነው። ንጽጽር ፌስቡክ ላይ እየጀመራችሁ ዲያቆን ጽጌ ስጦታው የሚለው ስም ለእናንተ አዲስ አይሆንም። ወደ ቲክቶክ ከመምጣታችን በፊት ፌስቡክ ላይ ሰፊ ንጽጽር ተደርጓል። በኦርቶዶክስ ዶክትሪን ላይ ጥያቄ ሲጠየቅ የዲያቆን ጽጌ ስጦታው ጽሁፎች ይጠቀሱ ነበረ። ዲያቆን ጽጌ ስጦታው አሁን ላይ መርጌታ ጽጌ ስጦታው ይነጋል የሚል መጽሐፍ ነበራቸው። እንግዲህ መርጌታ ጽጌ ስጦታው የኦርቶዶክስ ሃይማኖት አባት የነበሩ ከነ አቡነ አብርሃም ጋር ይቀድሱ የነበሩ ናቸው። በኋላም
ወደ ተሐድሶ ሃይማኖት ጆርኒ አድርገዋል ማለት ነው። በነገራችን ላይ የተሐድሶ ሃይማኖት ከፕሮቴስታንት ሃይማኖት በፊት ነው እንቅስቃሴ ነው ጀምሮ በሀገራችን ኢትዮጵያ ማለት ነው። የደቂቅ እስጢፋኖስን ታሪክ የምታውቁ ታውቃላችሁ። እንግዲህ ደቂቅ እስጢፋኖስ በህዝብ ፊት ሲወገሩ የነበረው አፍንጫቸው የተለየ ሰውነት አካላቸው ሲቆረጥ የነበረው ተሐድሶ ለኦርቶዶክስ በሚል ሐሳባቸው ነው ማለት ነው። በዚሁ አጋጣሚ ተሐድሶች በኢትዮጵያ የደረሰባቸውን ታሪክ ለማወቅ ደብረ ብርሃን የሚለው ስያሜ የመጣው ራሱ ደቂቅ እስጢፋኖስ በተወገሩበት አፍንጫቸው በተቆረጡበት ቦታ ላይ ዘራ ያዕቆብ ራእይ ታየኝ ብርሃን ሲሆን ታየኝ ብሎ ነው እንግዲህ ደብረ ብርሃን አማራ ክልል ሸዋ ላይ ደብረ ብርሃን ያለው ማለት ነው። ኤኒዌይስ ስለዚህ ታሪክ ልናገር አይደለም የመጣሁት። መርጌታ ጽጌ ስጦታው ስርዓት ያለው ሰውዬ ነው። በነገራችን ላይ ሙስሊም ስለሆነ ሳይሆን ለረጅም ጊዜ መጽሐፍ ያነበበ ያገላበጠ በኦርቶዶክስ ዶክትሪኖች ላይ ጥያቄ የሚጠይቅ መጽሐፍ ቅዱስ ላይ ፎከስ የሚያደርግ ሰው ነው። የኦርቶዶክስን ዶክትሪን ካለ አውዱ እንኳን አይናገርም። በነገራችን ላይ እንዴት ነው ሊያስከስሰው የሚችለው ነው? ምን አድርጎ ነው? ወንጀሉ ምንድነው ነው? ኦርቶዶክስ መልስ የላትም፣ ሲኖዶሱ መልስ የለውም። ይሄን ያልኩት ለምንድነው ባለሴጋ እፎይ ያልተጻፈ አልተናገረም ለሚሉ አንዳንድ መሐይማን ኦርቶዶክሶች ያው አንዳንድ አልኩኝ እንጂ በእርግጥ ሁሉም ናቸው። ኦርቶዶክስ አይነካም፣ ሲኖዶስ አይነካም፣ ባለሴጋ እፎይ የተጻፈን ያነበበው ለሚሉት ይሄን ያልኩት። በነገራችን ላይ ባለሴጋ ያልኩት ምንድነው ሴጋ ንጽጽር አይደለም፣ ብልግና ምልክት ነው። ኦኬ ባለሴጋው እፎይ ሐሰተኛ ዘገባዎችን አምጥቶ በእስልምና ላይ ያለ አስመስሎ ነብያችንን ስም ያጠፋ ስም አጥፊ ውሸታምና ጸያፍ ነገሮችን የሚያደርግ ሰው ነው። ለህግ ቅርብ ሲባል ሲኖዶስ ነው አይከሰስም አሉ። ስለዚህ ባለሴጋው እፎይ የተጻፈውን ያነበበው ከተባለ መርጌታ ጽጌ ስጦታው የተጻፈ አይደለም ያነበበው። ሲኖዶሱ መልስ የለውም፣ ኦርቶዶክስ መልስ የላትም። ለማንኛውም ፍትህ ለመርጌታ ጽጌ ስጦታው ለማለት ነው። መሞገት፣ መጠየቅ፣ ሐሳብ ማንሳት መብቱ ነው። መብታቸው ነው። በነገራችን ላይ ትልቅ ሰውም ነው መርጌታም ስለሆነ መርጌታ ጽጌ ስጦታው ፍትህን ጠይቅላቸዋለን። ግብረ ገብነት ያላቸው ሰው ናቸው። እንደዚህ ባለጌ እንደማንም እንደወረደ ባለጌ ወንጀለኛ ተብሎ የሚያስከስሳቸው ነገር አላደረጉም። የመጠየቅ የመሞገት ሙሉ መብት አላቸው። የኦርቶዶክስን አስተምሮ ዶክትሪን አውዱን ጠብቀው እስከሞገቱ ድረስ ቤተክርስቲያኒቱ የምታምንበትን ላይ ጥያቄ መጠየቅና መሞገት መብታቸው ነው። ባለሴጋው እፎይ እስልምና ሃይማኖት የሚያምንበትን ዶክትሪን ይዝለ ጥያቄ አለኝ ማለት መብቱ አለው። ነገር ግን ሐሰተኛ ዘገባ አምጥቶ ስም ማጥፋት ይሄ ወንጀል ነው፣ ብልግና ነው። በመጨረሻም የምታውቁ ሰዎች ብታሳውቁን ደስ የሚለኝ መርጌታ ጽጌ ስጦታ ወንጀለኛ ተብለው የተከሰሱበት ፖይንቱ ምንድነው? ምናልባት ማርያም ጸሎት አትሰማም ያሉት ነው ይባላል። ታዲያ ኦርቶዶክስ ከመጽሐፍ ቅዱስ ማርያም ጸሎት ትሰማለች ብላ ማሳየት አቅቷት ነው የከሰሰችው ወንጀለኛ ብላ። ማርያም ጸሎት አትሰማም። እንኳን ማርያም አይደለም ኢየሱስም ጸሎት አይሰማም። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ማንም ጸሎት አይሰማም። ይሄን መስራሽ አድርጉት። ፍትህ ለመሪ ጌታ ጽጌ ስጦታው። ነገ በኸይራ ኢንሻአላህ፣ ነገ በጀነት ኢንሻአላህ፣ እኛም ናፍቀናል ኢንሻአላህ፣ ለመገናኘት ኢንሻአላህ ኢንሻአላህ